በትላንትናው ዕለት በደብረ ታቦር ከተማ ምንድነው የተፈጠረው? በከባድ መሳሪያ ጭምር ታግዟል የተባለው ይህ ውጊያ በነዋሪዎች አንደበት እንዴት ይገለጻል? ሰላም ውድ የሰበር ዴሊ ቤተሰቦቻችን፣ በዛሬው ቆይታችን በትላንትናው ዕለት በደብረ ታቦር ከተማ የፋኖ ታጣቂዎች ከመንግስት ኃይሎች ጋር አድርገውታል ስለተባለው ውጊያ የምንላችሁ ይኖረናል። አብራችሁን ስትቆዩ ስለ ጉዳዩ ሙሉ መረጃ እንደሚኖራችሁ በማመን ሲሆን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎቻችንን ስትወዷቸው ላይክ እያደረጉ ሐሳብና አስተያየት ካላችሁ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በትላንትናው ዕለት የፋኖ ታጣቂዎች የደብረ ታቦርን ከተማ ለመቆጣጠር ከፍተኛ ውጊያ ከፍተው እንደነበረ ተሰምተዋል። ስማቸውን እንዳይጠቀስ የገለጹ አንድ የደብረ ታቦር ከተማ ነዋሪ ሌሊቱን ሲደረግ የነበረ ውጊያ በተኙበት ይሰማ እንደነበረ ገልጸው ግጭቱ ንጋቱን መቀጠሉንም ገልጸዋል። የከተማውን መግቢያ ቀበሌዎች ተቆጣጥረው የነበሩት የፋኖ ታጣቂዎች ኋላም ላይ ወደ ከተማው ክፍል ለመግባት ከመከላከያ ሰራዊትና ከክልሉ የጸጥታ አካላት ጋር ሲዋጉ እንደዋሉም ነው የተሰማው። የከተማውን የተወሰነ ክፍል ተቆጣጥረው የነበሩት ታጣቂዎቹ ማረሚያ ቤት ሰብረው እስረኞችን ለማስለቀቅ ሙከራ አድርገው እንደነበረም እኚህ ነዋሪ ይናገራሉ። በከተማው ውስጥ የፍንዳታ የመሳሪያና የቃጠሎ ድምጾች ይሰሙ እንደነበረ የገለጹት ነዋሪው ወደ ከሰዓት አካባቢ የድሮን ድምጽ ከተማው ላይ ይሰማ እንደነበረም ተናግረዋል። የክልሉ መንግስት ውጊያው መኖሩን አምኖ ባወጣው መረጃ ውጊያው ግን በሻዕቢያና ወያኔ ተላላኪዎች የተከፈተ የጋራ ጥቃት ነው ብሎታል። ከወትሮ በተለየ መልኩ የፋኖ ታጣቂዎች ወደ አካባቢው ለመዝለቅ እድል ያገኙት የመከላከያ ሰራዊቱ ለሌላ ግዳጅ ከአካባቢው በመውጣቱ እንደሆነም ተነግሯል። ከተለያዩ የሀገሪቱ አካባቢዎች ከባድ የጦር መሳሪያ የተሸከሙ ተሽከርካሪዎች ወደ ሰሜኑ የሀገሪቱ ክፍል ሲያቀኑ ከሰሞኑ ተስተውሏል። በአካባቢው ላይ የኔትወርክ መቆራረጥ በመኖሩ አሁን ላይ ምን እንደተፈጠረ ባይታወቅም ከፍተኛ ቁጥር ያለው የመንግስት የጸጥታ ኃይል ወደ ከተማው እየገባ እንዳለ ግን ተሰምቷል።